እንዴት ነሽ? ምርጥያንስ አባቴ እንዴት መሳሳት የተቀረጸ ነው። እስካሁን ግን ምንም አበ ትልልቅ ጉዳይ ሲኖራቸው ይዘዋት የሚሄዱትን መኪና ሮልስ ሮይስ ላሳየው። ያዝ እቺ ነች። አያችሁት? እንደምታዩት ቤልት አለ እዚህ ጋር ፈረሱ ይጠመዳል። ምናምን እዚህ ይጠመዳል። ሰላም ውድ የአጀብ ቲዩብ ተከታታዮች እንዴት ናችሁ? ዛሬም እንደተለመደው ቀውጥ ቪዲዮ ይዘን መተናል ወደ እናንተ። ዛሬ የምንገኘው እንግዲህ አዲሱ ቤተ መንግስት ነው የምንገኘው። ሁላችሁም እንግዲህ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ እስቲ። እንደሱ ዛሬ እንግዲህ የምንገኘው አዲሱ ቤተ መንግስት ነው እና እስቲ ምንድነው የ60 ዓመት ታሪክ የተለወጠው ሳይሆን የተሻሻለው ተሻሽሎ አሪፍ የሆነው ምንድነው የሚለውን ገብተን እናያለን ጋይስ። እንደምትወዱት አልጠራጠርም። ሁላችሁም አብራችሁን ቆዩ ጋይስ። ስማ ያየው ነኝ ጋይስ። እንግዲህ እንደምትመለከቱት ይሄኛው አውራሪስ ይባላል። አውራሪስ በስማም በድሮ ጊዜ ኃይለ ሥላሴ የሚጓጓዙበት ነው። ይሄን በጣም ረበለ ጋይስ አይታችሁታል? ይሄ መኪና ሹት ማች ነው ያደረግነው። ደግሞ ከአውራሪስ ጋር የቲሸርታችን እና የሱ ከለር ማች ነው የሚያደርጉት። አያችሁት? ደግሞ ምን አባቱ ያክላል ጎሞ ራሱ ማርያምን። እኔ እንደዚህ አልጠበቅኩም። በጣም አነስ ይላል ብዬ ነበር ያሰብኩት። ያው ቪዲዮ ላይ ምናምን ሳየው አነስ ይላል ብዬ ነበር የጠበቅኩት። በስመ አብ የሚገርም ነው። መግባት አይቻልም መሰለኝ። ብንገባ ደስ ይለን ነበር ግን መግባት አይቻልም። ይሄ ዩት ፊት ማሪዮኔት ውስጥ ምን እንደሚያክል የኢነትሪ መሪ ነው ያለው ሁላ ራሱ። በስመ እንግዲህ ጋይስ አሁን ደግሞ ወደ ውስጥ ገብተን ደግሞ ውስጥ ያለውን ደግሞ እናያለን። ኧረ በስመ አብ ኧረ በስመ አብ እንዴት አባታችሁ ነው የሚያምሩት! ይሄኛው ሮልስ ሮይስ ነው እንዴ? ኧረ ጋይስ ኧረ ጋይስ ኧረ ጋይስ ኧረ ጋይስ ሮልስ ሮይስ ይባላል ሊሞዚን። ይሄ በ1948 የተሰራ መኪና ነው። እንግሊዞች ናቸው የሰሩት ይሄንን በ1948 በፈረንጆች ደግሞ በ1955 ማለት ነው። ይኸው እንደምታዩት በስማ ይመቻቸው። ግን ጃኖ ይመቻቸው። እነዚህን የመሰሉ ጸዴ መኪና ነበር የነበራቸው። ደግሞ ምንድነው ደግሞ በጣም ግዙፍ ናቸው። ትንሽ ነው የሚመስሉት ግን በጣም ግዙፍ ናቸው። እቺ ደግሞ እንዴት ነች? ኦኬ አምቡላንስ ነች እቺ። ካንዲላክ ፍሊትዊድ በ1948 የአሜሪካ ነች። ደግሞ በስማ በ1948 የተሰራች ነች። አምቡላንስ ነች እንደምታዩት። ኃይለ ሥላሴ ግን ይመቻቸው። እግዚአብሔር ፈታ ያሉ ናቸው ማለት ነው። እውነትም ንጉስ መመቻ ኃይለ ሥላሴ ፈርስት። እንግዲህ አሁን ደግሞ ወደ ላይ እንሄዳለን። ላይ ደግሞ አሉ ባቡሮች ምናምን አሉ እና እነሱን ደግሞ እናያለን።
አሉ ሌሎችም መኪናዎች አሉ። እነሱን ደግሞ እናያለን። ኦ ማይ ኦ ማይ ጋድ ምንድን ነው ጋይስ? ምንድን ነው እንዴ? እነዚህ መኪናዎች አሁን ድረስ ቢኖሩ ራሱ እኮ በጣም ሌክዠሪ ናቸው እኮ ለኛ እኮ እግዚአብሔር። አሁን ላይ ከምናየው መኪና እነዚህ መኪኖች ሌክዠሪዎች ናቸው። ቆይ ላሳያችሁ። ይሁት በእናታችሁ ርዝመቱ ደግሞ ማርያምን አጭር ነበር ነው የሚመስሉኝ፣ ትናንሾች ነበር የሚመስሉኝ። ለካ በቃ ይሄ ፋሚሊ ዘመድ አዝማዱላ ነው የሚጨው አትይት ደስማ ጋይስ። እንግዲህ እነዚህ አሁን የ60 ዓመት ታሪክ ያላቸው ናቸው እዚህ ጋር የምታዩቸው ማለት ነው። አሁን ይሄ ላንድ ሮቨር ይባላል። በ1949 በእንግሊዝ ነው የተሰራው ይሄ መኪና ማለት ነው። ይሁት ስቲል ነው ያለበትን አቋም ይሁት፣ ሁኔታውን ይሁት፣ በቃ አዲስ ነው። በቃ እንደምታዩት አያችሁት። ዙም አድርጌ ላሳያችሁ። ይሄ ደግሞ ክላክስ ነች መሰለኝ። ስቲል ነው በቃ ኒው ነው በቃ አዲስ ነው። እቺን ያህል ደግሞ በስመ አብ ሌላ ታሪክ። እንዴት አባታቸው ነው የሚያምሩት ነው። በብዛት ደግሞ እንዴት ነው የሮልስ ሮይስ አድናቂ ናቸው። በጣም ሌክዠሪ እና ውድ የሆነ ነገር ይመቻቸዋል ማለት ነው። ኃይለስላሴ አይ ፈርስት በስመ አብ በል ያቺ ደግሞ መንኮራኩር የመሰለች ያዋትና እንዴት አባቷ ነው የምታምረች። ናቺ የአሜሪካ ፕሬዚዳንቶች ምናምን እናያታለን። እቺም ጸዴ ነች። ካንዲላክ ትባላለች። እቺ ያው በብዛት ፊልም ላይ ምናምን እናያታለን። ካንዲላክ እቺ በ1986 የነበረች መኪና ነች። 1986 ማለት ነው። እቺ ጸዴ ነች። ኢንሴንስ አረገላደ የቱ ጋር ነው ቆይ በእንትኑ የሚቀመጠው? ሾፌሩ የቱ ጋር ነው የሚቀመጠው? ሾፌሩ የቱ ጋር ነው? እዚህ ጋር ነው። ኦኬ እቺ ጨርቋ ሾፌሩ የሚቀመጥባት ነች። እዚህ ጋር ደግሞ ያው እንደምታዩት ይጠመዳል ማለት ነው። እዚህ ጋር ፈረሱ ያው እንደምታዩት ቤልት አለ። እዚህ ጋር ፈረሱ ይጠመዳል ነው የምላችሁ። እዚህ ጋር ይጠመዳል። ቤት ውስጥ እንደ ውይይት ታክሲ ፌስ ቱ ፌስ ተቀምጣችሁ የሆዳችሁን እያወራችሁ ስለ ሀገር ምናምን እያወራችሁ ስለ ኃይለ ሥላሴ እያወራችሁ የምትንቀሳቀሱባት ሰረገላ ነች። እቺ ያበረች ነች። ይህ ነገር ጎማ ነው። ጎማ ነገር ይመስላል ግን አይደለም። እቺ ደግሞ በስመ አብ ግሬሷን ስፋቱ ምናምን ዴልታ ትባላለች። እቺ ደግሞ ዴልታ ትባላለች። አልድስ ሞባይል ትባላለች። በ1959 በአሜሪካ የተሰራች ነች። ዴልታ በስመ አብ እቺ ጸደች ማርያም እረላሽ ውስጦኒት ወንበሩ ምናምን ኧረ ዴልታ ሺሽ እንዴት አባቷ ነው የምታምረው ማርያም። ጋይስ ቆይ ላሳያችሁ። አንድ ኃይለ ሥላሴ በጣም የሚወዷትና ለምን ነበር ለቤተክርስቲያንና ሰርግ ምናምን ትልልቅ ጉዳይ ሲኖራቸው ይዘዋት የሚሄዱትን መኪና ሮልስ ሮይስ ላሳያችሁ። ያዝ እቺ ነች። አያችኋት? እቺ ነች ጋይስ። ሰርግና ቤተክርስቲያን ምናምን ሲሆን እሑድ እሑድ እቺን ይዘው ነው የሚንቀሳቀሱት።
እንደምታዩት ሮልስ ሮይስ ትባላለች። በ1946 የተሰራች መኪና ነች፣ በእንግሊዝ ማለት ነው። 1946 ይህን ያህል ዓመት የቆዩ ላይ ነው። እግዚአብሔርን ጽድት ያሉ ናቸው። አረቺ እንደማያት ጀልባ የመሰለች ነች ጋይስ። እቺ እንደማያት ኳንት ግሩፕ ትባላለች። እቺ እንደማያት ምን እንደምመስል ቆይ አዝብሬ ላሳያችሁ። ኳንት ግሩፕ ትባላለች። እቺ በ1957 በጀርመን የተሰራች መኪና ነች። እያት በእና ጀልባ ነው መስል ጀልባ ነው እንዴ? ጀልባ ነች፣ ጀልባ ነች እቺ ደጁ። እንዴት እቺ ጀልባ ነች? አዎ ውሃ ላይ ትሰራለች። ኖርማል እንትን ላይ ትሰራለች። አዎ የሆነ እንትን ላይ ይቻታለች። ግን ሙዷ ራሱ ገምቼ ነበር እኔ በጣም እቺ እንትን እንደምትል ጀልባ ትመስላለች እያልኩኝ ነበርና ከኋላ ሾፍላችኋለሁ ጋይስ አላት። ጭስ ማውጫ ምናምን በላይ ከፍ ያለ ነው ምናምን እንቲ ጋይስ። ይሄ ደግሞ ባቡር ነው እንደምታዩት፣ በኃይለ ሥላሴ ጊዜ ነበረ ባቡር ነው። እዚህ ጋር መንካት ክልክል ነው ይላል። እንደምታዩት ውስጥ ኪችን ነች። ሰው ምናምን አላት አያችሁ። ከዛ እቃ ማጠቢያ ማስቀመጫ ምናምን አለ። እቺም እንደዛው ኪችን ነች። ይሄኛው ደግሞ ሶፋ ምናምን አለው፣ ደቅ ማብያ ነው። እዚህ ጋር ምግብ መብያ አለ፣ ቴብል አለ። እያያችሁት ነው። ውስጥ እስማ ቁም ሳጥን ነው፣ ልብስ ማስቀመጫ ምናምን። ከዛ ደግሞ ከዚህ ክላስ ወጣችሁ ወደዚህ ክላስ ሙቭ የምታደርጉበት ውስጡን እያየው ነው። እዚህ ጋር ደግሞ ፊት ለፊት ተቀምጣችሁ የሆዳችሁን እያዋዛችሁ እቃ ማጠቢያ ነው። እዚህ ጋር ሲንክ ምናምን አለ። ያበደ እንዴት አይሹ እቺ ጸዴ ይላል። ዴልታ እቺ ነው የወደድኳት እግዚአብሔር። እቺ የሌላ ነው የተመቸች። ጋይስ እንግዲህ እቺን ደግሞ እንደምታዩት ጸሎት ቤት ነች። ጸሎት የሚያደርጉባት ነች። የጸሎት ቤቱን እንዳያችሁት ነው። እንግዲህ አሁን ደግሞ ወደ ዋናው መግቢያ የሚገኝበት ቦታ እዛ እንሄዳለን። Try no, it's a
ጋይስ እንግዲህ ጉብኝታችን እንደቀጠለ ነው ማለት ነው። አሁን ደግሞ እስቲ ወረድ ብለን ደግሞ እስቲ አዳዲስ ነገር ምን አለ የሚለውን ደግሞ እናያለን። ዛሬ ግቢው ነው የምንፈትሸው። ግቢውን ሳንፈትሽ አንወጣም። ምክንያቱም ተፈትሸን የገባ ነው። እኛ ደግሞ ግቢውን ፈታትሸን ምን እንዳለ አይተን ነው የምንወጣው ማለት ነው። ሁላችሁም ባላችሁበት ይመቻችሁ። ደግሞ ላይክ ሰብስክራይበር የምትል ሞንደል ያለች እንትናለች እሷን ገብታችሁ ጠቅ ጠቅ አድርጉልኝ። ጋይስ እንግዲህ ሌላ ምን አለ ለምትሉኝ ቀስ በሉ አትጓጉ። ላሳያችሁ እኮ ነው። ምንድነው አጣደፋችሁኝ እኮ ያው ደረጃችን እየወረድን ምን እንዳለ ያው እኔም ጓጉቻለሁ። እናንተ ብቻ አይደላችሁ ጋይስ፣ እኔም ጓጉቻለሁ። እዚህ ጋር ደግሞ ሌላ ትኩሳት እያየን ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እንግዲህ እያያችሁት ነው። እዛ ጋር ምን የሆነ የታጠረ ነገር አለ። ምን እንዳለ ነው እንጂ እስቲ ሹፍ ነው የሆነች ጥር ያለች ነገር አለች። እሷን እናያለን። ምንድን ነው ጋይስ ሹፉት። እዲ ኧረ በለው ጋይስ፣ ቆይ ላሳያችሁ። ኧረ በስመ አብ! አንቺን ለማየት እኮ ከዛ እዚህ ድረስ እኮ በእናትሽ ፒስ ነው። እንዴት አባቱ ነው ከለሩ የሚያምረው! ኧረ በስመ አብ! ኧረ በስመ አብ! ማርያምን ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ እግዚአብሔር ከለሩ እንዴት ነው የሚያምረው! ኧረ በስመ አብ! አቺ አባቢ ደግሞ ደብሯታል። ምን ምግብ ነገር አልሰጧትም መሰለኝ። ተነስ፣ ኧረ ተነስ በእናትህ አጫውት እስቲ ጋይስ። ቤቱ ደግሞ እቺ መኖሪያ ቤት ነች እንደምታዩት። ግቢው ኳስ አለው ምናምን እንደ ልቡ ዘለል እያለ ነው የሚጮፈው። እዛሽ ጋር ያው ቤቷ አለች፣ ውስጥ ገብቶ ይዶርማልና ከፈለገ እዚህ ንፋስ ይመታል። አንቺ አባቴ እንዴት አባትሽ ነው የምታውቀው? ኧረ ምንም ወፍ ጋይስ እንደምታዩት ደብሮታል። ምግብ ነገር አልሰጡትም መሰለኝ። ደብሮት ምንም በቃ ስናከውም ስናጨውም ምንም ቼክ ሁላ አያደርግም። ያው መቼም የራበው እንስሳም ሆነ ሰው ታውቃላችሁ። እንስሳ ግን ያው ሊባላ ነው የሚለው እንጂ ዝም አይልም። ሰው ነው ዝም የሚለው ሲርበው። ይሄው እዛ ጋር ነገር አንበሳ ነው። ቤቱ ጋር ነው ቀረብ ብሎ የሚታየው። በቃ እዚህ ጋር አይነሳም። ኧረ ተነስ። ይትዛጋጋች ይትዛጋያችሁት ኃይለኛ እንቅልፍ ለጥ ብሏል። አራዳ ልጆች አሉ እዚህ ጋር ደግሞ ሞንኪ እዚህ ጋር አሉ። እስቲ እነሱን ደግሞ
ፎሽ ፎሽ እናደርጋለን። እንዴት ነሽ? ምርጥ ያንስ ያቺ ነበሩኝ እኮ እንደዚህ ጾታዎች ነበሩ። ጋይስ አይናከስማ ናንካ አይ ና ይት ይበላ ና ናት ሳያችሁት እንደዚህ ሳር እንደዚህ ቀንጠስ ቀንጠስ ታደርጉለትና እንደዚህ ቅጠል ቀንጠስ አድርጋችሁ ትሰጣላችሁ። ና እያየሁ ነው። ይሄን ስለያዝኩ ነው አሁን እየለመደች እንካ ጋይስ እንግዲህ እያያችሁት ነው። ካሜራውን ነበር የፈራው ስላስጠጋሁት ፈርቶ ነበር መጠጋትና አሁን ተመችቷታል፣ እየበላች ነው። ባይዘው በጣም እንትን ነው ሚናካን ሳርለ በጣም ጸባኛ የሆነ ሰላማዊ የሆነ ልሳን አታዩትም? አሁን ትቼው ስለመጣሁ እኮ ነው። እንግዲህ ጋይስ እንደምታዩት እንግዲህ መገበናል። ያው ቀደም ድብር ብሎት ነበር፣ አሁን ነቃ ነቃ ብሏል። ጋይስ እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ሁላችሁም ባላችሁበት ይመቻችሁ። ፒስ አውት